ነው። ዳታቤዝ ኮኔክቲቪቲ ኤስኩኤል ሰርቨር ዊዝ አፓቼ ኔትቢን ነው። አራት ስቴፖችን እንከተላለን። በዚህ የመጀመሪያ ዩዘር ሎጊን ክሬት ማድረግ ነው። ስለዚህ ማይክሮሶፍት ኤስኩኤል ሰርቨር እንገባለን። ዘን ሎጊን ካደረግን በኋላ እናደርጋለን ዩዘር የዳታቤዝ ዩዘር ኔምን ክሬት እናደርጋለን ማለት ነው። ስለዚህ ምንድነው የምናደርገው? ሴኪሪቲ ክሊክ እናደርጋለን፣ ሎጊን ክሊክ እናደርጋለን፣ ዘን ኒው ሎጊን እንላለን። ዘን ሰርቨር አውተንቲኬሽን የሚለውን ክሊክ እናደርጋለን። ዩዘር ኔም ሎጊን ኔም መስጠት አለብን። ላይክ አይቲ ይላል ብለን እንሰጠዋለን። ፓስወርድ ማስቀመጥ አለብን። 1 2 3 4 5 6 1 2 3 4 5 6 ዘን ቀጥለን ሰርቨር ሮል የሚለው ላይ ክሊክ እናደርግና እዚህ የአክቲቪቲ ሊሰራቸው ሎጊን ዩዘሩ ምን መስራት አለበት የሚለውን ፋንክሽናሊቲ እንፈቅድለታለን። ክሬት ማድረግ፣ አድሚን ማድረግ፣ ሲስተም አድሚን፣ ኔትወርክ አድሚን ምናምን የሚለው አሉ። ክሊክ እናደርጋለን፣ ቼክ እናደርጋለን። ዘን ቀጥለን አክሰስ ሊያደርጋቸው የሚገባ ዳታቤዞችን ሲምፕሊ ካን ሰሌክት ኦል ኦፍ ዘም ሁሉም መምረጥ እንችላለን። እዚህ ግን አክሰስ እንዳያደርጉ የምንፈልገውን ዳታቤዝ ካለ እናደርጋለን ማለት ነው። ዘን ቀጥለን ስታተስ የሚለው ክሊክ እናደርጋለን። ዘን ቀጥለን ሎጊን ኤንድ ግራንት የሚለውን ቼክ ማድረግ አለብን። ዘን ኦኬ ካልን በኋላ ሂር ክሬት አድርገናል። አሁን ፕሮፐርቲ እንላለን። ራይት ክሊክ ኦን ዘ ኦብጀክት ዘን ራይት ክሊክ ዘን ጎት ሴኪሪቲ ላይ የሚለውን እኛው ላይ ኤስኩኤል ሰርቨር የሚለው ላይ መምረጥ አለብን። ዘን ሎጊን አውተንቲኬሽን ኦዲቲንግ የሚለው እንደገና ደግሞ ፌይልድ ሎጊን ኦንሊ የሚለው ክሊክ ማድረግ አለብን። ቼክ ኢት እንደዚህ መሆኑን ማረጋገጥ አለብን ሁለቱም ላይ። ዘን ኦኬ እንላለን። ሪስታርት ማድረግ አለብን። ሪስታርት የስ ራይት ክሊክ አድርገን ሪስታርት ስንለው እንደዚህ አማራጭ ያመጣልናል። የስ እንለዋለን። እንደዚህ አድርጎ ከጨረሰ በኋላ ዲስኮኔክት እንለዋለን። ለምን በዛኛው ለመግባት ማለት ነው። ክሬት ባደረግነው ዩዘር ኔም ለመግባት እናደርጋለን። ዘን እዚህ ሰርቨር ኤስኩኤል ሰርቨር አውተንቲኬሽን እንላለን። የቅድሙ አይቲ ላብ ኮኔክት ብለን ምንለው እዚህ ጋር ዘን አይቲ ላብ ዘን ፓስወርድ 1 2 3 4 5 ዘን ኮኔክት ዘን 1 2 3 4 5 6 1 2 3 4 5 የቅድሙ ፓስወርድ ነው የምናስገባለት። ኦኬ ያው ገብተናል ማለት ነው። የቅድም የነበረው ሌላ ዩዘር ኔም የነበረው አሁን አይቲ ላብ የምትለዋን መጣለች። መጀመሪያ ክሬት አደረገ ዘን ቀጥለን ማይክሮሶፍት ኤስኩኤል ሰርቨርን ቲሲፒ አይፒ ኦፕን ማድረግ አለብን ማለት ነው። ስለዚህ ኦፕን ለማድረግ ሲ ድራይቭ እንከፍታለን። ዊንዶውስ ክሊክ እናደርጋለን። ዘን ሲስተም ዊንዶውስ 64
የሚለው ላይ ፎልደር እንመጣለን፣ እንገባለን። የስ ክሊክ እናደርጋለን። ኦፕን እዚህ ጋር እንፈልገዋለን። ኤስኩኤል ሰርቨር የሚለውን እዚህ እንፈልጋለን ማለት ነው። ወይም ላይ ሰርች ላይ ኤስኩኤል ሰርቨር ብለን ኤስ ሲስተር የሚለውን ኤስኩኤል ሰርቨር ማናጀር የሚለው ክሊክ እናደርጋለን። ይመጣል። ኤስኩኤል ሰርቨር ኔትወርክ ኮንፊግሬሽን የሚለው ላይ ክሊክ እናደርጋለን። ኦፕን ስናደርግ ባይ ዲፎልት የኛው ቲሲፒ አይፒ ዲስኤብል ነው። እንዲህ ነው የሚሆነው። ዲስኤብል ነው የሚሆነው። በቃ እንዲህ ነው የሚሆነው ባይ ዲፎልት። ስለዚህ እኛ የምናደርጋለን ራይት ክሊክ አድርገን ኢኔብል እናደርገዋለን። ስለዚህ የተለያዩ ሰርቨሮችን ስንጭን የምናገኛቸው ነው። ስለዚህ ሁሉም ኢኔብል እናደርጋቸው። ዘን ቀጥለን ቲሲፒ ፖርት ነምበሩን ምን ማድረግ አለብን? ስለዚህ ቲሲፒ የሚለው ላይ ራይት ክሊክ እናደርጋለን። ዘን ፕሮፐርቲ ቲሲፒ አይፒ ክሊክ ያደርገን በኋላ ዘን አይፒ አድሬስ የሚለው ላይ ክሊክ እናደርጋለን። ስለዚህ እዚህ ጋር በሙሉ ላይ ቲሲፒ አይፒ ፖርት ዳይናሚክ ፖርት የሚለው ላይ ክፍት ማድረግ አለብን። ማንኛውም ቁጥር ኢንክሉዲንግ ዜሮ የሚለውን መኖር ያለብን ማንኛውም ቁጥር መኖር እስከ መጨረሻ ሁሉም ላይ ማድረግ አለብን። ከቲሲፒ ፖርት የሚለው እንደገና ደግሞ 1433 የሚለውን ማድረግ አለብን። ለምን? የማይክሮሶፍት ኤስኩኤል ሰርቨር ዲፎልት ፖርት ነምበሩ 1433 ስለሆነ እሱ መጠቀም አለብን ማለት ነው። እንዲያርገን ሁሉም ቼክ ማድረግ አለብን። ሁሉም ቼክ ካደረግን በኋላ አፕላይ እናደርገዋለን። አፕላይ የሚለው ክሊክ እናደርጋለን። ኦኬ ኦኬ አሁን ወደ ማይክሮሶፍት ኤስኩኤል ሰርቨር እንሄድና ሪስታርት እናደርገዋለን። ለምን? ቅድም ሴት አፕ ያደረግነው ምን እንዲያደርገው አፕዴት እንዲያደርገው ሴት አፑ ማለት የስ እንላለን። ጨረሰ። ግን ሁለተኛው ስቴፕ ጨረስን ማለት ነው። ሶስተኛው አታች ላይብረሪ። ስለዚህ የኤስኩኤል ጄዲቢሲ ድራይቨርስ ብዙ አይነት አሉ። ማይክሮሶፍት ኤስኩኤል፣ ኦራክል፣ ማይ ኤስኩኤል ሁሉም የራሳቸው ድራይቨሮችን አሏቸው። ስለዚህ እኛ አሁን ማይክሮሶፍት ኤስኩኤል ሰርቨር ስለምንጠቀም የማይክሮሶፍት ኤስኩኤል ሰርቨር ጄዲቢሲ ድራይቨር ጃር ፋይልስ ዳውንሎድ እናደርጋለን። ዳውንሎድ ካደረግን በኋላ እንደገና ደግሞ የትም ቦታ ማስቀመጥ እንችላለን። ግን ቤስት ቱ ሲ ድራይቭ አድርገን ወስደን ኤክስትራክት አድርገን ብንጠቀም ቤስት የሚሆነው። ስለዚህ
ዳውንሎድ እናደርገዋለን ማለት ወደ ብራውዘር ሶፍትዌር ሄደን ዳውንሎድ እናደርጋለን ጄዲቢሲ እንዳይበርድ። ስለዚህ እኔን ስላወረድኩት እንደዚህ አይነት ፋይል ነው የሚወርደው። ይሄኛውን ኤክስትራክት ስናደርገው ወደ ሲ ድራይቭ ምትቸው ነው። ኤክስትራክት ኦል ስንለው ይመጣል። ስንከፍተው ጃር ፋይል እነዚህ ፋይሎችን ናቸው ጃር ፋይል ናቸው። ስለዚህ እነዚህ ናቸው አታች የምናደርገው ማለት ነው። አሁን ዳውንሎድ አድርገናል፣ ኤክስትራክት አድርገናል። ሌትስ ጎ ቱ ኔት ቢን ፕሮጀክት። ወደ ኔት ቢን ፕሮጀክት እንሄዳለን ማለት ነው። ፕሮጀክት ክሬት እናደርጋለን። ዘን ኒው ፕሮጀክት ጃቫ ዊዝ ቢን ዘን ጃቫ አፕሊኬሽን ዘን አይቲ ላብ ፕሮጀክት ፊኒሽ። ስለዚህ ምንድነው የምናደርገው? ግራፊካል ዩዘር ኢንተርፌስ ካለው በኮማንድ ላይም መስራት እንችላለን፣ በግራፊካል ዩዘር ኢንተርፌስ መስራት እንችላለን። አሁን በግራፊካል ዩዘር ኢንተርፌስ ለመስራት ኒው ፍሬም ብለን ክሬት እናደርጋለን ማለት ነው። ጀስት ላይክ ዚስ። ዘን ምንድን ነው የምናደርገው? ታች ለማድረግ ሆም የምትለዋን ኤግዜም ፋይልን ኦፕን እናደርጋለን። ኤግዜም ፋይል ዘን ዲፐንደንስ የምትለዋን ትመጣለች ላይብራሪዋ ማለት አታች ስናደርግ ጊዜ ትክክል ከሆነን ማለት ነው። አሁን የለችም። ስለዚህ ምንድን ነው የምናደርገው? እኔን አዘጋጅቼ ስለነበረ ስለዚህ ይሄኛውን ታግ ኦፕን ሶርስ ነው። እንዴት አድርገን አታች እንደምናደርግ ኤግዜም ፋይሉ አክሰስ ማድረግ እንችላለን። ዘን ዞን ምንድነው እንትን የምንለው የምናስተካክለው የምንጠቀመው ዳታቤዝ እንትን ስንል ሲለያይ ላይብራሪውም ስለሚለያይ ስጋ ማስተካከል ነው እንጂ የታጉ አንድ አይነት ነው። ዲፐንደንስ የምንፈልገው ላይብራሪዎችን ጡት እናደርጋለን። ዘን እንደዚህ እንደዛ ያለ ሄደን ማለት ነው። ስለዚህ ሴቭ ስናደርገው ልክ እንደዚህ ትመጣለች። ሴቭ ስናደርጋት እዚህ ዲፐንደንስ የምትለው አሁን አታች አድርገናል ማለት ነው። አታች አድርገናል። በመቀጠል ኮኔክሽን ክሬት እናደርጋለን። አራተኛው ስቴፕ ማለት ነው። አራተኛው ስቴፕ ኮኔክሽንን ክሬት እናደርጋለን ማለት ነው። ስለዚህ ምንድነው ሰርቪስ የሚለው ክሊክ እናደርጋለን። ዳታቤዝ ላይ ራይት ክሊክ እናደርጋለን። ዘ ኒው ኮኔክሽን ዘ ኒው ድራይቭ ዘን ያታ አድ የቅድሙ ኤክስትራክት ያደረግነውን ላይ ሄደን ከላይብራሪው አታች እናደርጋለን ማለት ነው። ሲ ድራይቭ ቅድም እንትን ያደረግነው ያው ዲስክቶፕ ካስቀመጥነው ከዲስክቶፕ መውሰድ እንችላለን። ዲ ድራይቭ ካስቀመጥን ከዲ ድራይቭ ማይ ዶክመንት ካስቀመጥን ከማይ ዶክመንት ቤስት ግን እኔ አሁን ከሲ ድራይቭ እንትን ስለሆነ ከሲ ድራይቭ ወሰድኩ ነው ማለት ነው። ጃር ፋይልስ ክሊክ ስናደርግ ጃር 11 ኦፕን ኦኬ ኔክስት ካልን በኋላ እዚህ ጋር የሆስት የሚለው ላይ ሪሞት ከሆነ ዳታቤዙ አይፒ አድሬስ መስጠት እንችላለን። ካል ዘን ፖርት ነምበር ዳታቤዝ ኔም መጻፍ አለብን። ከዚህ የትኛው ዳታቤዝ ነው የምንጠቀመው የሚለው ላይ እንመርጣለን ማለት ነው። ቼክ ኢት ዘ ኔም ኦፍ ስለዚህ ስቱደንት የሚለው መረጥ እዚህ ጋር ስቱደንት በመቀጠል ኢንስታንስ ኔም ኤስኪኤል ቅድም እንትን ስናየው የነበር ነው። ኤስኪኤል
ኤክስፕረስ ኤስ ኢንስታል ስናደርግ ክሬት የሚደረገው የዳታቤዝ የሰርቨሩ የዳታቤዝ ኤስኩኤል ሰርቨሩ ኔም ማለት ነው፣ ስም ቅድም ስንጠቀምት እዚህ ጋር ያሉ ማለት ነው። ኤስኩኤል ኤክስፕረስ፣ ኤስኩኤል ኤክስኤስ አለው፣ ኤምኤስኤስ ኤስኩኤል ሰርቨር የሚሉት እነዚህ አር ኢንስታንስ ኔምስ። ዘን ዩዘር ኔም የቅድሙ አይቲ ላብ ፓስወርድ 12346 በዚህ ቴስት የሚለው ክሊክ ስናደርግ አልመጣም ይለናል። እዚኛው ላይ ኢንክሪፕሽን ምናምን የሚል አለ። ቼክ ኢንክሪፕሽን they call to false test connection success ሲለን ነው ኔክስት ማለት ዘን ኦብጀክት ኔም ዳታቤዝ ኦብጀክት የሚለው ክሊክ እናደርጋለን። ኔክስት ፊኒሽ እኔን ኮኔክሽንን እናደርጋለን ማለት ነው። ይሄኛውን የተለያዩ ኮኔክሽን ፓዞችን ክሬት አድርገዋል። ሁለቱም ስጠቀምበት ስለነበረ ነው ቅድም ክሬት ያደረግበት ነው። አሁን ያለው ግን ይሄኛው አደረገ ማለት ነው። ስለዚህ ቀጥለን ኮድ ወደ መጻፍ ነው የምንሄደው። ስለዚህ አራት ፊልድ ስላሉት አራት ሌቨል ያስፈልገናል። አራት ኮለመን ስላሉን ማለት ነው። አራት ቴክስት ፊልድ፣ አራት ሌቨል ኔም ያስፈልገናል። ስለዚህ እንደዚህ አድርገን ያው ሶርስ ኮድ እና የዲዛይን ፔጁ ግልጽ ነው ማለት ነው። ያው ኮድ ይዤ ስለመጣሁ እኔ ኖርማል ጊዜ ለማሳጠር
ላይብራሪ አድ እናደርጋለን። ኢምፖርት ካደረግን በኋላ ለስታቲክ ላይብረሪ ወይም ክላስ ሌቨል ላይብረሪ ማንኛውም ሜተድ እንትን ያልሆኑ ስታቲክ ቫሪያብሎችን ዲክለር ማድረግ አለብን ማለት ለምን አፕዴት ስናደርግ የትም ቦታ እንድንጠቀምበት ማለት ነው። ስለዚህ እንደዚህ አድርገን ስታቲክ ቫሪያብሎችን ይኸው እነዚህ 4 ቫሪያብሎች ፕላስ የዳታቤዝ ኮኔክሽን የሚጠቅሙ ክላሶች ማለት ነው። ኮኔክሽን፣ ስቴትመንት፣ ሪዛልት ሴት የሚሉትን ዲክላር። ስለዚህ ከታች አፕዴት ስናደርገው አውቶማቲካሊ ምንድን ነው የሚያደርገው ከላይ ያለው ነው እንትን ያደረገ የሚሄደው ማለት ነው። simply copy and paste there ኮንስትራክተሩ ላይ እናደርጋለን ማለት ፑት እናደርገዋለን። ልክ ፔጁ ወይም ፍሬሙ ራን ሲሆን ዳታ ይዞ እንዲነሳ ኮኔክሽን ይዞ እንዲነሳ ለማድረግ ማለት ነው። ስለዚህ የት ወስደን ዲስፕሌይ እናደርገዋለን? ኮንስትራክተሩ ላይ ራይት ክሊክ አድርገን ስለዚህ ይሄ ቀይ ምልክት ያሳየው ሌላው ትክክል ነው። ኦብጀክት ኔሞችን ትክክል አይደሉም ማለት ነው። ግራፊካል ዩዘር ኢንተርፌስ የኦብጀክት ኔሞችን አልተቀየሩም ማለት ነው። ስለዚህ ወደ ዲዛይን እንሄድና ወደ ዲዛይን ተመልሰን ስማቸውን እንቀይረዋለን ማለት ነው። እዚህ ጋር ቼንጅ ቲአይዲ ቲአይ እዚህ ጋር ቲኤን ቲ ኔም ማለት ነው። ቴክስት ኔም እዚህ ጋር ቲኤች ቲኤ ቲ ሪሶርስ ኮድ ስንመለስ አውቶማቲካሊ ይለቀዋል ይተዋዋል ማለት ነው። ለምን እሱ ማስተካከል ራይት ክሊክ አይምን ሴቭ እናደርገዋለን። ሴቭ ስናደርግ ይተዋዋል። ቀይ ምልክት የነበረው ጠፍተዋል። ራን ለማድረግ አንዳንድ ጊዜ ዲስኤብል ትሆናለች። ይህ ክላስ ሎዲንግ ነው። ይህ ኮኔክሽን የአርኤሉ ነው። ኮኔክት ያደረግነው ቅድም ያመጣ ነው። ከዛ እዚህ እንጽፋለን ማለት ነው። በመቀጠል ኮኔክሽን ክሬት እናደርጋለን። ዘን የኤስኪኤል ስቴትመንት ራን እናደርጋለን። ውጤቱን እናደርገዋለን ማለት ነው። ዩዘርኔሙ ፓስወርዱ ምናምን ሌላ ቦታ የተጠቀምንበት ካለ ምናምን መቀየር አለብን። ኤግዛክትሊ የዳታቤዝ ኔሙ እና የፓስወርዱ ዩዘር ኔሙ አንድ አይነት መሆን አለበት ከቅድም ሴት ካደረግነው ማለት ነው።
አይሰራም እያለ እምቢ ካለን ምን እናደርጋለን? ኦርጋናይዜሽን እንሄድና በተለያየ መልክ እንሞክረዋለን። ኢንክሪፕሽን፣ ትረስት፣ ሰርቪስ ሰርቲፊኬሽን የሚሉትን ሁለት ፓራሜትሮችን እነሱ ላይ ነው ስህተት ቅድም ዘለነው ነው ስናደርግ ላገኘው ያልቻለም ሰው ሰርቪስ ሰርቲፊኬሽን እዚህ ጋር ኮኔክሽን ስታብሊሽ ስናደርግ ኢንክሪፕሽን እና ትረስት ሰርቪስ ሰርቲፊኬሽን የሚሉ ሁለት አትሪቢዩቶች አሉ። አንዱን ፎልስ አንዱን ኢንክሪፕሽን ለምሳሌ ፎልስ ካልነው ትረስት ሰርቪስ ሰርቲፊኬሽን የሚለውን ትሩ ማድረግ አለብን። ኢንክሪፕሽን ትሩ ካደረግነው ደግሞ ትሩ ሰርቪስ ሰርቲፊኬሽን የሚለውን ፎልስ ማድረግ አለብን ማለት። ስለዚህ ሁለቱም ፎልስ ማድረግ አንችልም፣ ሁለቱም ትሩ ማድረግ አንችልም ማለት ነው። ስለዚህ ሊያገኘው አልቻለም። ስለዚህ መስራት እምቢ ካለን ማጥፋት እንችላለን። ኮኔክሽኑ ክሬት ያደረግነውን ኮኔክሽን ማጥፋት እንችላለን። ስለዚህ ምንድን ነው የምናደርገው? ራይት ክሊክ ራይት ክሊክ አድርገን
ስለዚህ እንገልጋለን ዲሊት አድርገን አዳዲስ ክሬት ማድረግ እንችላለን። ሴም ስቴፕ ነው የቅድሙ ስቴፕ ማለት ነው። ቅድሙ ስቴፕ student SQL expresses lab ስድስት ፔስት ኮኔክሽንስ ነው። እዚችኛዋ ጋር ናት እንትን የምንለው። ስለዚህ ኢንክሪፕሽን የምትለዋል ሴት ትሩ ኦር ፎልስ ትረስት ሰርቪስ ነው የምንለው። ስለዚህ እዚህ ጋር ናት ቅድም የተሳሳት ናት። ትረስት ሰርቪስ ሰርቲፊኬሽን ኢኳል ቱ ትሩ ካልነው ኢንክሪፕሽን ኢዝ ኢኳል ቱ ፎልስ ማለት አለ። ኢንክሪፕሽን ኢዝ ኢኳል ቱ ፎልስ መጨመር አለ። ጫፍ ላይ ችጋ ኢንክሪፕሽን ኢዝ ኢኳል ቱ ፎልስ ኢንክሪፕት ኢዝ ኢኳል ቱ ፎልስ ቴስት ኮኔክሽን አሁን ይሰራል። ኮኔክሽን ኔክስት ለቅድሙ አንድ አይነት ስቴፕ አሁን ሰርተዋል ተተዋለታ። አሁን ምን መጨመር አለብን? ኔክስት ፕሪቪየስ ላስት ፈረስት የሚሉትን እንትኖችን መጨመር አለብን። ስለዚህ ወደ እንትን እንሄድና ዲዛይን የሚለውን እንሄዳለን፣ ክሊክ እናደርጋለን። ዘን በተንስ ኔቪጌሽን በተንስ እንጠራቸዋለን። እነዚህዎችን ፈረስት ኔክስት ዜጋ ፈረስት እንላለን። ኔክስት ፕሪቪየስ ላስት ብለን እንላለን ማለት ነው።
ስሙ ነው የምንቀይረው። ቢኤፍ በተን ፈርስት፣ ቢኤን በተን ኔክስት፣ ቢፒ በተን ፕሪቪየስ፣ ቢኤል በተን ላስት። እንደዚህ አድርገን እንቀይረዋለን። ዘን በእያንዳንዱ ኮድ መጻፍ አለብን። እኔን አዘጋጅቼ ስለመጣሁ ስላለኝ ኮፒ ፔስት አደርጋለሁ ማለት ነው። ጻፍ ይቻላል። መጀመሪያ እነዚህ ስቴፖችን በሙሉ መጻፍ ወይም የቴብል ኔም እና የሪሶርስ እንትኑን ብቻ ማስተካከል ብቻ ነው እንጂ ኮዱ የሞስት አንድ አይነት ፔስት internal paste ወርክስ ኔክስት ስንለው ያው መጨረሻ ከሆነ ኔክስት ስንለው አይሰራም። ስለዚህ ወደ መጀመሪያ ማምጣት አለብን። ኔክስት ስንለው ያሳየናል ማለት ፕሪቪየስ ስንለው ወደ መጨረሻ ይወስደናል። ኔክስት ይለናል። ወርክስ ማለት ስለዚህ ይህን ይመስላል ዳታቤዝ ኮኔክሽን ከማይክሮሶፍት ኤስኩኤል ሰርቨር የታርገን ኮኔክት እንደምናደርግ ስቴፕ ባይ ስቴፕ 4 ስቴፖችን አሉ። እዚህ 4 ስቴፖችን በመጠቀም ኮኔክሽን ክሬት ማድረግ እንችላለን። እናመሰግናለን።